ደግሞ መሳሳብ ያለበት ነው፣ መጓተት ያለበት ነው። ስለዚህ መሳሳብ የሌለበት መጓተት የሌለበት እኔ በልጥ የማይባልበት ወደ ሌላ ጥፋት የማይጎትት በትክክል የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ሃይማኖት ስርዓት ጠብቆ ለማኖር የሚያስችለው መልእክት መውጣትም መነገርም ያለበት በሊቃውንቱ ስለሆነ ሊቃውንቱ ተሰባስበው ምን ጊዜም ቢሆን ለአንድ ጊዜ ላሁን ብቻ አይደለም የሚቀጥሉ ነው። በዓመትም ሆነ በመንፈቅ የሚሰባሰቡበት ወደታችም ደግሞ ባሊያ በሀገረ ስብከት በተመሳሳይ ስራቸውን መስራት አለባቸው። መምህራን ዝም አትበሉ፣ ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ። ዝም አትበሉ፣ ስለ ቀኖናው ተናገሩ፣ መስክሩ፣ አስተምሩ። ዝም አትበሉ። ምክንያቱም ብዙ ሕዝብ አለና ክርስቶስ በደሙ የዋጃቸው ያከበራቸው የጠራቸው መሪ የሚፈልጉ ጠባቂ የሚፈልጉ ሃይማኖታቸውን የሚያስተምራቸውን የሚሹ በብዙ የሚቆጠሩ ክርስቶሳውያን አሉና ዝም አትበሉ። እናንተ ዝም ባላችሁ ቁጥር እናንተ ባልመከራችሁ ባላስተማራችሁ ቁጥር ፈተናው ይበዛልና መንጋውም ጠባቂ ያጣልና ብዙዎቻችሁ በግልም ዘመኑ ባመጣው መሳሪያ ተግታችሁ የምታስተምሩትን ያህል በጋራ ቅድም በጉባኤው በሊቃውንት ጉባኤው መሪ እንደተነገረን ችግሮች በተፈጠሩ ቁጥር በህብረት በጋራ ሊቃውንት ጉባኤ ተቋቁሞ ሊቃውንቱ በአንድነት ሆነው መክረው አስተምረው ገስጸው እረተው ለንስሐ አብቅተው ቤተክርስቲያንን ጠብቀው እንደኖሩ ሁሉ ዛሬም ሊቃውንቱ ይህንን ልትሰሩ ይገባል። በወኪል ብቻ የሚሆን አይደለም። ከሀገረ ስብከት ወይም ከሀገረ ስብከት ጀምሮ እስከ መንበረ ፓትርያርክ ጠቅላይ ቤተ ክህነት ድረስ ሊቃውንቱ ሰንሰለት ሰርተው በአንድነት ሆነው ችግሮች በሚፈጠሩበት ሁሉ የማያዳግም መልስና ትምህርት በመስጠት ስራቸውን ሊሰሩ ሊያከናውኑ ይገባል ነው። ብዙ ማብራራት ሳልፈልግ ሁለተኛው ጥቅስ ቁም ውስተ አንቀጸ ቤተ እግዚአብሔር ወአንብብየ ዘንተ ነገረ ወበል ስሙ ቃለ እግዚአብሔር ኩሉ ይሁዳ እለትበው እንተ አናቅጽ ውስቴታ ትስግዱ ለእግዚአብሔር በእግዚአብሔር ቤት በር ቁም። ይህንንም ቃል እንዲህ ብለህ ተናገር፣ እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። ኤርምያስ 7:2-3 በበሩ ቁሙ ነው። አሁንም ማብራሪያውን ትርጉሙን ምስጢሩን ለእናንተ ለሊቃውንቱ ትቼ የዛሬው ጥሪ በሩ ላይ ማን ነው ያለ? ጠባቂ አለው ወይ? በረኛ ትልቅ ትርጉም አለው እንደምታውቁት። ለዚህ ዓለም ኳስ ጨዋታ እንኳን በረኛው ነው ትልቁን ሚና የሚጫወተው። በረኛው ግዴለሽ ከሆነ በረኛው ሰነፍ ከሆነ በረኛው ተግቶ ካልጠበቀ ያ ጨዋታ ይበላሻል። በሩ ላይ ማን ነው ያለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሮቿ በቤተ መቅደሱ በር ላይ ማን አለ? ሊቃውንቱ አሉ ወይስ ዘምሮ በማህሌቱ ማህሌታዊው ሆኖ ቆሞ አመስግኖ እግዚአብሔርን መሄድ ብቻ? ከዚያ ውጭ እየተደረገ ነው ምን እየተሰራ ነው የሚለው? መምህራኑ አንድም ብለው አመስጥረው ደቀ መዛሙርት ማስተማር ብቻ ወይስ መንጋውን ህዝቡን የመጠበቅ ኃላፊነቱ ምን ይመስላል? ስለዚህ ራሳቸውን በረኞች ያደረጉ በረኞቹ ወይም በመቅደሱ በር ላይ ቆመው ሊጠብቁ የሚገባቸው ሊቃውንቱ ወደ ኋላ ሲሸሹ በመንፈሳዊ ቅናት ምን በለው በሃይማኖታዊ ስሜት የማመስጠሩም ምድሩም ባይኖር ያነጋግሩም ፈሊጡም ባይኖር ቤተክርስቲያናችንን መጠበቅ አለብን ብለው ሁሉን ባይወክልም ያልኩት የጠበቁ ራሳቸውን የቻሉ ሊቃውንቱም በመሰል
ደቀ መዛሙርቱ መምህራኖቻቸውን ተከትለው የሚናገሩት እንደተጠበቁ ሆኖ በስሜት ብዙዎቹ በበሩ ላይ ቆመው መልስ ሰጪዎች ሲሆኑ ለሚፈጠሩ ነገሮች ሁሉ ሊቃውንቱስ ምን ይስሩ? ምን ያድርጉ? በረሃብ አለንጋ ተገርፈው የተማሩ በዘመናቸው ሁሉ ራሳቸውን ለእግዚአብሔር ሰጥተው ያለ 5 ሳንቲም ደቀ መዛሙርቱን እየተኩ የኖሩ ሕዝቡ ከቅድስት ቤተክርስቲያን ከራቀ ባላስፈላጊ ሰዎች ከተነጠቀ እምነቱን ካጣ ቀኖናው ስርዓቱ ከተሸረሸረ ሁሉም በዘፈቀደ የሚናገረውን የሚሰማ ከሆነ መጨረሻው ምን ይሆናል? ስለዚህ አይናማ ሊቃውንት ያሏት ታላቅ አንጋፋ ቤተክርስቲያን መጓተት ያለበት ነው። ስለዚህ መሳሳብ የሌለበት መጓተት የሌለበት እኔ በልጥ የማይባልበት ወደ ሌላ ጥፋት የማይጎትት በትክክል የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ሃይማኖት ስርዓት ጠብቆ ለማኖር የሚያስችለው መልእክት መውጣትም መነገርም ያለበት በሊቃውንቱ ስለሆነ ሊቃውንቱ ተሰባስበው ምንጊዜም ቢሆን ለአንድ ጊዜ ለአሁን ብቻ አይደለም የሚቀጥሉ ነው። በዓመትም ሆነ በመንፈቅ የሚሰባሰቡበት ወደታችም ደግሞ ባሊያ በሀገረ ስብከት በተመሳሳይ ስራቸውን መስራት አለባቸው። መምህራኑ በዝተዋልና እውነተኛ መምህራን ከፊት መገለጥ አለባቸው፣ ከፊት መቆም አለባቸው። ራሳቸውን መምህራን ያደረጉ ብቻ ከፊት እየቆሙ በሄዱ ቁጥር ነገ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ፈተና ላይ ከመውደቋ በፊት እንድረስላት ነው ዋናው ጥሪ ነው። ስለዚህ በውይይታችን ሁሉ የምናነሳቸው እንደ መንደርደሪያ ሊቃውንቱም ያቀርቧቸው ይኖራሉ። ከዚያም የውይይት ጊዜ ይኖረናል። በውይይት ጊዜያችን መነሳት ያለባቸው መወሳት ያለባቸው ቤተክርስቲያኒቱን የሚገነቡ የሚያንጹ ከፍታዋን የሚያሳዩ እንደ ጥንቱ እንደ ጠዋቱ እንደ አባቶቻችን ልንሰራ ይገባል። ይህን ለመስራት ደግሞ ንግር ወይታርም እስመሃለው አነ ምስሌከ የሚለውን ቃል መመሪያ በማድረግ ነው። አንዳንድ ጊዜ ዝምታ ጥሩ አይደለም። ዝምታ በሰለጠነ ቁጥር ከባድ ነው። ዝምታ መልካምነት አለው። ዝም በሉ የተባልንበት ጊዜ አለ፣ ተናገርም የተባልንበት ጊዜ አለ። በሃይማኖት ግን ተናገር ነው። በግል ቢመጣ ዝምታ ይመረጣል። ለጊዜያዊ ነገሮች ቢከሰቱ ዝምታ ይመረጣል። በሃይማኖት ሲመጣ ግን በሃይማኖት ዝምታ አይጠቅምም፣ ብዙ ምዕመናንን ይጎዳልና በዚህ ራሳችንን መሪ አድርገን እንድንገነዘብ ነው። ዛሬ ይህ ጉባኤ የተሰየመው ዝክረ ኒቅያ ተብሎ ነው። ጉባኤ ኒቅያ ምን እንደሚመስል እነማን እንደተወገዙበት በፊት አውራሪ ማን እንደተወገዘ ፊት አውራሪ ሆኖ እነማን እንደተሳተፉበት ለሊቃውንቱ መዘርዘር ሰዓት መውሰድ ነው። በዚህ ጉባኤ ታላቁ ንጉሠ ነገሥት ቆስጠንጢኖስ መገኘቱ የታወቀ ነው። መመሪያም ምክርም መስጠቱ እንደዚሁ። ስለዚህ ንጉሠ ነገሥቱ ከተናገሯቸው ውስጥ የተወሰኑትን አለፍ አድርጌ ለመግለጽ እፈልጋለሁ። ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው። ልብ አድርጉ። ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው ይልና ቀጥሎ በውጭ ከማደርገው ጦርነት የመረረ ነው ነው። በእግዚአብሔር ቤት የሚፈጠር የእርስ በርስ ጦርነት እጅግ የከፋ ነው፣ ከዚያም በላይ የመረረ ነው። ዛሬ ቤተ ክርስቲያንን እየገጠማት ያለውም ይህ ነው። ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ጠምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቤተ ክርስቲያን። ንጉሡ ቆስጠንጢኖስ እንደተናገረው የውጭ ጦርነት ነው፣
የተሸነፈው ይሸነፋል፣ ያሸነፈው ይሸነፋል። የሞተውም ይሞታል፣ የዳነውም ይድናል። እንዲያምኑም ያልፋል፣ ትውልድ ይተካል፣ ይቀጥላል። የውስጥ ጦርነት ግን ቤተ ክርስቲያንን ነው የሚጎዳ። ምክንያቱም የእግዚአብሔር ቤት ነው። የእግዚአብሔር ቤት የጦርነት ቤት መሆን የለበትም። የእግዚአብሔር ቤት የፍቅር ቤት ነው መሆን ያለበት። የእግዚአብሔር ቤት የሰላም ቤት ነው መሆን ያለበት። ይልቁንም የውጩን ጦርነት ሊያስቆም የሚችለው የእግዚአብሔር ቤት በእግዚአብሔር ቤት ውስጥ ያሉ ከቅዱስ ፓትርያርኩ ጀምረው ብፁዓን ሊቃነ ጳጳሳቱ ሊቃውንቱ ናቸው። ስለዚህ የራሳቸውን ማስቆም ካልቻሉ የራሳችንን ማስቆም የመረረውን የከፋውን ነገር ማስወገድ ካልቻል ሌላ ራሱን የቻለ ትልቅ በሽታ ነው እና ለዚህ ነው የመረረ ነው ያሉት። አሁንም አባቶቹን ባደራ አባቶችን ይላል። ባደራ የምለው በእግዚአብሔር በመድኃኒታችን ድል የተነሳው ርኩስ መንፈስ በአንዳንድ ምክንያት ደስታችንን እንዳያፈርሰውና ድፍረትን በተመላ ርካሽ አነጋገር አምላካዊውን ሕግ እንዳያፈርሰው ነው ይላሉ ንጉሠ ነገሥት። ልብ አድርጉ። በእግዚአብሔር ቤት በመድኃኒታችን በኢየሱስ ክርስቶስ ድል የተነሳው ርኩስ መንፈስ በአንዳንድ ምክንያቶች በጥቃቅን ምክንያቶች ሊሆን ይችላል። ጥቃቅን ምክንያቶች እያንዳንዱን ብትመረምሩት መነሻው ጥቃቅን ምክንያት ነው። ጥቃቅኑ ወደ ሃይማኖት ይለወጥና ወደ ሥርዓት ወደ ቀኖና ይለወጥና ቅድስት ቤተ ክርስቲያናችንን የሚገዳደር ደስታችንን የሚሰርቅ የሚያፈርስ አልፎ ተርፎም ድፍረትን በተመላ ርካሽ አነጋገር አምላካዊውን ሕግ የሚያፈርስ ነው። ስለዚህ እንዳያፈርሰው ነው አደራ ይላል ንጉሠ ነገሥቱ። አደራ፣ ይህ ትልቅ አደራ። ስለ መንግስታቸው አይደለም አደራ ያሉት፣ ስለ ግዛታቸው አይደለም አደራ ያሉት፣ ከኔ ጎን ቁሙ ብለውም አይደለም አደራ ያሉት። ስለ ሃይማኖታችሁ፣ ስለ እግዚአብሔር ቤት፣ ስለ ሕዝቡ፣ ስለ መንጋው አደራ የሚል ነው የተናገሩት። በማያያዝም አባቶች ሆይ ሰላማዊውን ሕግ ለመስራትና ለመመስረትና መለያየትን ለማጥፋት ዛሬ ነገ አትበሉ። ስለዚህ አደራዬ ጥብቅ ነው ይላል ንጉሠ ነገሥት። ዛሬ ነገ አትበሉ። ሰላምን ለመመስረት መለያየትን ለማጥፋት መድኃኒቱ ያለ ከሊቃውንቱ ነው። የቀኖና መለያየት ቢመጣ፣ የሥርዓት መለያየት ቢመጣ፣ ተፋልሶ ቢመጣ፣ የሃይማኖት በመሳሰሉት መንገድ ይህንን የመስፋት የማረቅ የማስተማር የመምከር የመዝከር እምቢተኛውን ደግሞ መድኃኒቱን ሰጥቶ የማስወገድ ትልቁ ቁልፍ ያለ ከሊቃውንቱ ነው። ስለዚህ ቅድስት ቤተ ክርስቲያን ዛሬ ላይ መለያየቷ በዝቷል። የድፍረት ተናጋሪዎችም በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል። ስንት ሊቃውንት አይናማ ሊቃውንት ብሉያት ከሐዲሳት ሐዲሳት ከሊቃውንት አመስጥረው አምልተው አስፍተው ድጓ በጉንጩ የሚባሉ ስንቶች ያሏት ቤተ ክርስቲያን ከብሉይ ከሐዲስ ነው ድጓምና። ዛሬ ላይ ዝምታው ሌሎችን ተናጋሪዎች ሰው የሌላት እንድትመስል አድርጓታል። ሊቃውንቱ እንደምታስታውሱት ለዲያብሎስ ድፍረት እኔ ነኝ የፈጠርኳችሁ ለማለት ያበቃው ዝምታ ነበር። ተናጋሪ አለ። ማን ፈጠረን የሚለው ማጉርምረን በበዛ ቁጥር ተናጋሪ ጠፋ። ከዚያ በኋላ እኔ ነኝ ወደ ማለት ተደፋፈረ። ለቤተ ክርስቲያን መልስ የማይሰጡ ሊቃውንት ካሉ አንተም አቅምህ አይደለም ዝም በል፣ አንተም ተሳስተሃል ወደዚህ ናና ተመከር የሚል እስከሌለ ድረስ ከባድ ነውና ሰዓቱ የለም ይበቃኛል፣ ምልክት እያየው ነው። ብፁዕ ቅዱስም ለልዩ ተግባር ስለሚሄዱ ማለት ነው። ብዙና ብዙ የሚነገር ይኖራል። የሆነ ሆኖ ግን ከኔ ጋር አብረን ስለምንገናኝ በመጨረሻም ቅዱስነታቸውም ከኛ ስለማይለዩ ወደፊት እንነጋገርበታለን። ስለዚህ ንግር ወይ ታርመም ነው። ዝም አንበል፣ ዝም አትበሉ። መተቻቸቱ ይቅር፣ በቅርብ እንነጋገር። ማፈር ያለበት ይፈር እንጂ ማፈር የሌለብን ማፈር የለብንምና ቤተ ክርስቲያናችንን እንጠብቅ ነው መልእክቱ። እንኳን